ተስፋ ሳልቆርጥበት የሁሉ የመጣሁበት መንገድ ነው የለፋሁበት መንገድ ነው። ዝም ብዬ ከመሬት ተነስቼ አይደለም እዚህ የመጣሁት። እግዚአብሔር በሚያውቀው የለፋሁት ጓደኞቼ ያውቃሉ፣ ቤተሰቦቼ ያውቃሉ፣ ኤቭሪዋን ማለት ነው። በደንብ ዝቅ ብዬ ሰርቼበት ነው እዚህ ጋር የመጣሁት። ሶ ሚስ ወርልድ ላይ ስንመለስ ሚስ ወርልድ በጣም በርካታ የሚባል ቻሌንጆች አሉት በውስጡ። እናንተም ባለፈው ያያችሁት ሄድ ቱ ሄድ አለ። ዋናው ነገር ሚስ ወርልድ ማወቅ ያለባችሁ የቁንጅና ውድድር የሚባል ስም ቢሰጠውም ቢዩቲ ፓጀንት ላይ የምንወዳደር ልጆች እንደየካታጎሪው እንደ ቢዩቲ ፓጀንትነቱ ይለያያል። እኔ መወዳደርበት ያለሁት ሚስ ወርልድ አለማችን ላይ አለ የሚባለው በመጀመሪያነት የሚመራ ውድድር ነው። ሞቶ ደግሞ ቢዩቲ ዊዝ ፐርፐዝ ነው፣ ውበት ከአላማ ጋር በሚል ማለት ነው። ብዙ ሰው ሲያይ ተኳኩለን ሂል ጫማ አድርገን ዘንጠን በቃ ቆንጆ ሆነን ስንቀርብ ወይም ምናምን ነው የምንታየው። ነገር ግን ከውስጡ ከጀርባው እዛ ጋር ለመድረስ ብዙ ነገር ያስፈልጋል ማለት ነው። ጋይስ ለሚ ፎከስ ቴንክ ዩ እና ፕሮጀክቶች አሉኝ። ከዛም በተጨማሪ ደግሞ የተለያዩ ቻሌንጆች አሉ። ቅድም እንደነገርኳችሁ ቢዩቲ ዊዝ ፐርፐስ፣ ሄድ ቱ ሄድ ቻሌንጅ፣ ቶፕ ሞዴል፣ ታለንት፣ ስፖርት ቻሌንጅ፣ ኩኪንግ፣ መልቲሚዲያ እና ቮት የረሳሁት ካለ አስተውሱኝ። እሱ አለ። ከዛ ደግሞ በተጨማሪ ፕሮጀክት ያልኳችሁ ነገር አለ ማለት ነው። ፕሮጀክት ላይ ስንመለስ ሴቶችና ህጻናቶች ላይ ነው የሰራው ያለሁት። ሴቶችና ህጻናት ያው በደንብ አተኩረን የምንሰራበት ነገር ስለሆነ ማለት ነው። ህጻናትን የመረጥኩበት ምክንያት እኔ በልጅነቴ በራሴ ፐርሰናል ላይፍ ያዩዋቸው ነገሮች ስላሉ እነዛ ነገሮች ቢስተካከሉ የአንድን ሰው ህይወት ምን ያህል ይቀይራል የሚለውን ነገር ስለማውቀው ነው። እነዛ ነገሮች ላይ መስራት ከቻልን ነገ ትራውማታይዝ ያልሆነ ትውልድ መፍጠር እንችላለን። ነገ ኢትዮጵያ ልታድግ የምትችለው ልትበለጽግ የምንችለው በደንብ ጠብቀን ልናሳድጋት የምንችለው ኢትዮጵያን ዛሬ በምናሳድጋቸው ልጆች ነው። ዛሬ በጥሩ ሁኔታ ያሳደግናቸውን ልጆች ነገ ኢትዮጵያን በቃ በጥሩ ሁኔታ እንደ እንቁላል ነው የሚይዟት። የወደፊቷን ኢትዮጵያን ለማሳመር የዘንድሮ ልጆች ላይ በደንብ መስራት ያስፈልጋል ማለት ነውና ለዛ ነው። እንዲሁም ደግሞ በህፃናት ጉዳይ ላይ ከሜሪጆ ኢትዮጵያ ሁላችሁም የምናውቃት እናታችን ሲስተር ዘቢደር ከሳች በጣም 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 ነው የምወዳት። እርሶ እያልኩኝ በጣራ በጣም ደስ የሚለኝ ግን ሁሌ እናትሽ ነኝ ስለምትለኝ ሲስተር ዘቢደር በጣም ነው የምወዳት፣ በጣም ነው ማከብራት። የምታውቁት ከሆነ ሲስተር ሜሪጆ ኢትዮጵያ በደንብ ረጅም አመት የቆየ ነው። በጣም ብዙ ሰዎች ብዙ ልጆች ያደጉበት ትልቅ ተቋም ነው። ከሷም ጋር ህይወቴን ሙሉ አራዬ ነች ብዬ ካደኳት